አብዬና ምዬ ቡናቸው ጠጣ የሚያደርጉበት ነው ብለው ጥራቱ ፍጥነቱ በቅርብ ቀን ደንበኞቻችን ቤቱን ትረከቡታላችሁ ነው። የግንባታ ሂደቱ ራሱ ምን ይመስላል የሚለውን የምታዩት ነው። አሁን ስፖርት መስራት አለብኝ ማለት ነው። ድክም ምን ያለኝ በጌታ አየር ልውሰድ። አየር ዛሬ በትክክል ነው ማስጎበኛችሁ። እንዴት ነው ሀያት ምን እያደረገ ነው የሚለውን ነገር እንዲህ ጥራት ባለው ነገሮች እየሰራ ነው የሚገኘው። ቤት መግዛት ብቻ ሳይሆን ትውልድ የሚሻገር ሀብት ማፍራት ለሚፈልጉ ዛሬ በኢትዮጵያ ሪል ስቴት ታሪክ ግዙፉ የሲኤምሲ ሳይትን እናስጎበኛችኋለን። አዲስ አበባ በለውጥ ላይ ናት። ከተማዋ በየቀኑ አዲስ መልክ እየያዘች የነዋሪዎቿም ፍላጎት እየዘመነ መጥቷል። ዛሬ ደግሞ የከተማዋን መልክ የሚቀይረውና በኢትዮጵያ ግዙፍ የቅንጦት መንደር ተብሎ የሚታሰበውን የአያት ግራንድ ሞልና የመኖሪያ መንደርን ልዩ ጉብኝት እናረጋለን። ዘመናዊነት፣ ምቾትንና የንግድ ማዕከልን በአንድ ላይ የተሰባሰቡበት ይህ ታላቅ ፕሮጀክት አሁን ምን ደረጃ ላይ ይገኛል? አብራችሁን ቆዩ። ያለውን ነገር ተከታተሉ። ይህ መንደር ዝም ብሎ የመኖሪያ ሰፈር አይደለም፣ የራሱ የሆነ የተሟላ ዓለም እንጂ። አያት ሪል ስቴት ይህንን ፕሮጀክት ሲቀርጽ ከተማዋን በከተማ ውስጥ የሚለውን እሳቤ ይዞ ነው። እዚህ ግቢ ውስጥ ሲገቡ የከተማዋን ግርግር ጠፍቶ በሰላምና በምቾት ዓለም ውስጥ እንዳሉ ይሰማዎታል። ጥራቱን የጠበቀ ግንባታ፣ ሰፊ መስኮቶችንና ለአይን የሚማርኩ ዲዛይኖችን የዚህ ፕሮጀክት ዋነኛ መለያዎች ናቸው። እያንዳንዱን ዝርዝር ነገር ለነዋሪዎች ክብርና ምቾት ታስቦ የተሰራ ነው። አሁን በቪዲዮ ላይ እንደምትመለከቱት ግንባታው በከፍተኛ ፍጥነትና በጥራት እየተከናወነ ይገኛል። በአሁኑ ወቅት አብዛኞቹ ብሎኮች ወደ ማጠናቀቂያ ምዕራፍ ተሻግረዋል። ይህ ፕሮጀክት ዘመናዊ አሳንሰሮችንና ለደህንነት አስተማማኝ የሆኑ የቴክኖሎጂ ውጤቶችን ያካተተ ነው። ሰፋፊ የመኪና ማቆሚያዎችን ደግሞም የነዋሪዎች ትልቁ የከተማችን ስጋት የሚቀርፉ ናቸው። የዚህ መንደር ልዩ ተመራጭ የሚመጣው ግን ከጎን የሚገኘውን የግራንድ ሞል ሲሆን ይህ ሞል በቅርብ ርቀት ራሱ ከስር የሚገኝ ሲሆን ሁሉንም የገበያና የኢንተርቴይንመንት ፍላጎቶችን በአንድ ቦታ ላይ እንዲያገናኙ ተደርጎ ነው የተነደፈው። ለቤተሰብ ምቹ የሆኑ መጫወቻዎችና መዝናኛ ስፍራዎችን፣ ሲኒማ ቤቶችን፣ ዓለም አቀፍ የንግድ መደብሮችን የመንደሩ አካል ናቸው። ከቤቶ ወጥተው ጥቂት እርምጃ በመራመድ ብቻ ሁሉን ፍላጎት ማሟላት መቻል እንዴት ደስ ይላል! በአያት ግራንድ ሞል እና መኖሪያ መንደር ውስጥ ቤት ወይም የንግድ ቦታ መያዝ ማለት ዛሬ ላይ ተመጣጣኝ ክፍያ ከፍሎ ነገ ላይ የማይተካ ትልቅ ሀብት መፍጠር ማለት ነው። የሲኤምሲ አካባቢ ለኢንቨስትመንት ያለው ተፈላጊነት በየጊዜው እየጨመረ በመሆኑ ይህ ፕሮጀክት ለነገው ትውልድ የሚተላለፍ አስተማማኝ ንብረት ነው። ዘመናዊነት ከምቾት ጋር አጣምሮ የያዘው ይህ ታላቅ መንደር የቤተሰቦን ባለቤት ለመሆን ዛሬውኑ ይወስኑ። እሺ ውድ ተመልካቾቻችን፣ ደንበኞቻችን አሁን ደግሞ ወደ ብሎክ 28 ላይ ያው ሲቢ 28 በሚባለው ወደ 110 ካሬ መተናል ገብተናል።
ይሄ ወጥ ቤት ነው መሰለኝ ያስታውቃል። ኪችን ነው። ዋው አገባቡ ራሱ እንዴት ነው የሚያምረው። አንድ ሩም አለ መተኛ። እዚህ ጋርም ሌላ መተኛ አለ። እሺ ያው ትንሽ መብራት አልገባም። እዚህ ጋር ደግሞ ሽንት ቤት አለ። እዚህ ጋር ማስተር ቤድሩም ነው። ምንድነው አንደኛው ሩም የማስተር ቤድሩም ያለበት ነው። ሻወሩ እዚህ ያለው 110 ካሬ ኮሪደር ራሱ እንዴት ነው የሚያምረው። ራሱ ገባ ስንል ደግሞ እዚህ ጋር ደግሞ ምን አለ ፏድምቅ የምንልበት ማለት ነው። እዚህ ጋር ደግሞ ምንድነው ያለው? ይሄ የሳሎን ቤቱ ነው። እዚች ጋር ደግሞ አብዬና እምዬ ቡና ሰው ጠጣ የሚያደርጉበት ነው። እዚህ ጋር ቁጭ ብለው ቺኛ አገር ነች የምትመቸው ሙቀት ሀገር ላይ አየር ምናምን ልጆች መጫወቻ እዚህ ጋር ራሱ ይሄን ይመስላል። ያው ያስጎበኛችሁ ነው እስከዛሬ ድረስ እንደዚህ ሆኜ ወይ ማስጎብኝቼም አላውቅምና እስቲ ዛሬ በዚህ መልክ መጥቼ ላስጎብኛችሁ ብዬ ነው። ጥራቱ፣ ፍጥነቱ በቅርብ ቀን ደንበኞቻችን ቤቱን ትረከቡታላችሁ እና ጥሩ አካሄድ እየሄደ ነው። እዚህ ጋር በየሰዓቱ ሰዎች ጽዳታቸውን ሳምፕል ኤሪያ ነው። በቃ ቤቶቹ አሁን ይኸው 3ኛ ፎቅ ላይ ያለ ነው። እያለቀ ነው። ፊኒሺንግ እየተሰራ ነው። ጽዳትም እየተደረገ ነው። ይሄን ይመስላል ውድ ተመልካቾቻችን። ስለዚህ በቅርብ ቀን ቤቱን የምትረከቡት ይሆናል። ተስፋ አትቁረጡ። ቆንጆ ነገር ነው አያት እየሰራ ያለው። ስለዚህ በቅርብ ጊዜ ቃል እገባላችኋለሁ። በቅርብ ጊዜ የከፊል ግንባታ የጀመሩት ከፊል ግንባታ ላይ ያው እንትን ዲል ያደረጉት ስራቸውን ጀምረዋል በተወሰነ መልኩ። በፉል ፊኒሽድ ግን ሀያት ያው እየሰራ ነው የሚገኘው። ጥሩ ነገር ነው። ጥሩ ነገርም እያደረገ ነው ያለው። ጠብቁት። በቅርብ ጊዜ ሰርፕራይዝ አለው። ራሱ አያት ራሱ ሰርፕራይዝ አለው። መልካም ባይገርማችሁ የፍጥነቱ ሂደት የነገሮች በቃ የሰው 24 ሰዓት ነው እየሰራ የሚገኘው። አሁን እንዳስጎበኛችሁ ሳምፕል ቤቶቹንም ያሉትንም ነገር አይታችሁታል። እስቲ ደግሞ ግቢው ምን ይመስላል የሚለውን ደግሞ ሂደቶቹን ደግሞ እንመለከታለን። ይሄ በቅርብ ጊዜ የተጀመረውና ግንባታውን እያጠናቀቀ ያለው ብሎክ ነው። ይሄ ትራያንግሎ ያለው ብሎክ ነው። ሞር የንግድ ኤሪያ ያለበት ያው መልቀቅ አቆመዋል ስላላችሁኝ እስቲ ግቢውን ደግሞ ገባ ብዬ ያለበትን ደረጃ ላሳያችሁ ብዬ ነው። መቼም ያው ቁመት የለኝም፣ ያው ከፍ አድርጌላችኋለሁ። ይሄን ይመስላል። ይሄንን ነው ዛሬ ያው በካሜራ ነው የተከሰትኩላችሁ። አሁን ስፖርት መስራት አለብኝ ማለት ነው እዚህኛው ብሎክ ላይ ለመውጣት። ያው ሊፍቱ በቅርብ ጊዜ ሲያልቅ መገጠም አይቀርም። ላይ ድረስ ለመውጣት ራሱ ስፖርት ያስፈልጋል። ኦ ላትላት ነው ያለኝ። ቡራ ቡርኬ ውፍረት ቀንስ፣ ውፍረት ቀንስ። ጉዳዮቹን ለመቀነስ መሞከር ነው። እስቲ ይሄን ይመስላል። ይሄን የመሰለ አፓርታማ ይላል። አቦ እንዴት ነው የሚያምረው! በእናትህ ግንባታውን አፋጥ ነው ተራራል እንዴ ባክ ሰባት 24 ቢባሉ አሰራር ማለት ይሄ ነው። ዛሬ አባ ተመልካቾቻችን ሀያት ምን ደረጃ ላይ ነው የሚለውን ነገር ወደ ውስጥ ገባ ብለን የምናይበት ነው።
ይህ ታላቁና ግዙፉ ሪል ስቴት ግንባታው እዚህ ደርሷል። በጣም እየፈጠነ ነው። እንደምታዩት እኔ ራሴ ልገለበጥ እኮ ነው። ወደ ላይ ቀና ራስ ነው ማለት። ዋው ገብተናል። አሁን ይሄ ብሎክ ማለት እና በዚህኛው ብሎክ መሀል ያለው የሁለቱ ርቀታቸው ወደ 40 ሜትር ነው። 50 ሜትር ይቅርታ። በዚህ ላይ ደግሞ ያለውን ሂደቶች እንደውም ወደ ውስጥ ገብተን ግንባታው ምን ደረጃ ላይ ደርሷል የሚለውን ነገር በስፋት እናያለን። ካፍታ ደቂቃ ወይም ካፍታ ቆይታ በኋላ መልሰን እንመጣለን። ይጠብቁን። ይህንን ቦታ አስታወሳችሁት? ይህንን ቦታ ትራያንግሉ የነበረበት ነው። ትራያንግሉ የነበረበት ይህ አሁን የምታዩት ትራያንግል የነበረበት ነው። የግንባታ ሂደቱ ራሱ ምን ይመስላል የሚለውን የምታዩት ነው። ምክንያቱም ይኸውላችሁ ይሄኛው ገና ግንባታው በተጀመረ 2 ዓመት አልሞላውም። ራሱ ይሄ ቦታ 2 ዓመት አልሞላውም። እኔ እንኳን ሳቀው 2 ዓመት። ትራያንግሉ ቦታ አዲሱ ብሎክ ቻይናዎቹ የገነቡት ማለት ነው። ፊኒሺንጋውን እየሰሩበት ነው የሚገኘው። ዛሬ በቃ በስፋት ነው ማስጎበኛችሁ። ሀያት ምን ደረሰ፣ የት ደረሰ የሚለውን ነገር በደንብ አድርገን እናያለን። እናንተም ደግሞ ደንበኞቻችን ያለው ሁኔታ ተከታተሉን። ዋው ተመልከቱ። እንደዚህ ፍጥነት ከጥራት ጋር በቃ ግቢው ራሱ ውር ነው የሚለው በቃ። ምክንያቱም በቃ በምታዩት ነገር አብኖር አሁን እያለቀ ነው። ለምንድን ነው የደረሰበትን ደረጃ አያሳይም? ከምን ደረሰ እንኳን ለማየት እስቲ እናያለን። ምክንያቱም ቆይ ልሻገርና አሳያችኋለሁ። ይሄ ቻይናዎቹ የሰሩት እንዴ ድካም ይላል ነው በጌታ አታ እንዲህ ፈጥኗል። ይህን ደረጃ እየወጣን እንገኛለን። ያው ትንሽ መብራት የለም። እንዴት ይታያችኋል? ላይ ወጥቼ ነው እንደውም እየቀረስኩ ያለሁት። ዋው አሁን እንደምትመለከቱት ነው። ድክም ምን ያለኝ በጌታ አየር ልውሰድ። አየር ዛሬ በትክክል ነው ማስጎበኛችሁ። እንዴት ነው ሀያት ምን እያደረገ ነው የሚለውን ነገር እንዲህ ጥራት ባለው ነገሮች እየሰራ ነው የሚገኘው። ተመልከቱት። ይሄ አሁን በአየር ላይ ምናምን የተቀረጸው ይሄ በኖርማል ካሜራ የተቀረጸው ምን ይመስላል የሚለውን ነገር ማየት ነው። እንደዚህ እያማረ ፍጥነቱን ጨርሶታል። አሁን ደግሞ ለመረከብ መዘጋጀት
ውድ ተመልካቾቻችን፣ ደንበኞቻችን እንዴት አያችሁት? እንዴት ነው? እኔ ጋርስ ያምራል ይሄ ነገር። አሁን ጥሩ ነገር ነው እያያችሁ ያላችሁት፣ ግን በጣም ደከመኝ እውነት። ላይ ነው የወጣሁት። ስፖርት መስራት አለብኝ። አየሁት የድሬ ልጅ ናት ከዚራ ስለ ውበቷ ዋው ሪሊ ፐርፌክት። የቤት ባለቤት የመሆን ህልሞን እውን ለማድረግ አያት ሪል ስቴት ልዩ የዋጋ ቅናሽ ይዞሎት ቀርበዋል። እነዚህን ወርቃማ እድሎች እንዳያመልጦ በዞን 2 ሂል ቦተም ሳይድ የሚገኙ ለንግድ ሱቆች ለሽያጭ ያቀረብን ሲሆን ይህንንም እስከ ግንቦት 9 2018 ዓ.ም ድረስ የሚቆይ የ15% ቅናሽ አዘጋጅተናል። እንዲሁም ለፋሲካ በዓል ምክንያት በማድረግ የ5% ተጨማሪ የቅናሽ እድል ይዘን መተን ነበረ። ነገር ግን ይህ ቅናሽ እስከ ሚያዝያ 30 ቀን 2018 ዓ.ም እንዲራዘም ተደርጓል። አያት አስተማማኝ የቤት ግንባታ ልምድ፣ ምቹ የክፍያ አማራጭ፣ ለአጭር ጊዜ የሚቆይ ልዩ የዋጋ ቅናሽ